ዛሬ ማቀርብላችሁ በ2017 የተለቀቀውን ጊፍትድ የሚል ፊልም ነው። ፊልሙ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የደወል ምልክቷን ማብራት እንዳይረሳ። ፊልሙ ሲጀምር ሜሪ ለመጀመሪያው የትምህርት ቀኗ በጠዋት ተነስታ ትምህርት ቤት ለመሄድ ትዘጋጃለች። አጎቷ ፍራንክ ደግሞ ቁርስ ይሰራላታል። ፍራንክ ግን አጎቷ ብቻ ሳይሆን አባቷም ጭምር ነው። ሜሪ ገና ልጅ እያለች እናቷ ስለሞተች አሁን የሚንከባከባት ፍራንክ ብቻ ነው። እሷ ግን ትምህርት ቤት መሄድ ስለማትፈልግ በጠዋት ተናዳለች። ምክንያቱም ትምህርት ቤት መሄድ እንዳለባት አይሰማትም። በተጨማሪም ከሰዎች ጋር መግባባት አትወድም። አጎቷ ፍራንክ ግን የግድ ትምህርት ቤት መሄድ እንዳለባት ይነግራታል። ከዚያም የትምህርት ቤቱ ባስ ውስጥ ገብታ ወደ ትምህርት ቤት ትሄዳለች። በመጀመሪያው ክፍለ ጊዜም ቦኒ የተባለች የሂሳብ መምህር ልጆቹን መደመርና መቀነስ ታስተምራቸዋለች። አስተማሪዋ የምትሰጣቸው ጥያቄዎች ቀላል ስለነበሩ ትንሿ ሜሪ በጣም ትሰላቻለች። ነገር ግን ቦኒ በሜሪ ጨዋነት የጎደለው ባህሪ ትበሳጫለች። እናም ከመናገሯ በፊት እጇን እንድታወጣ ለሜሪ ትነግራታለች። ከዚያም ከበድ ያለ ጥያቄ ትጠይቃታለች። ምንም እንኳን ሜሪ ገና ትንሽ ልጅ ብትሆንም በሚገርም ሁኔታ ጥያቄውን ትመልሰዋለች። በመቀጠል በጣም ትልቅ ቁጥር እንድታባዛ ሌላ ጥያቄ ትጠይቃታለች። ምንም እንኳን ተማሪዎቹ ጥያቄውን ለመመለስ ካልኩሌተር ቢጠቀሙም መልሱን ግን ሊያገኙት አልቻሉም። ሜሪ መልሱን ለመመለስ ትዘገያለች። ከዚህም የተነሳ ቦኒ ሜሪ መልሱን እንደማታውቀው በማሰብ የትምህርቱን ማጠቃለያ ትሰጣለች። በድንገት ሜሪ የከባዱን ጥያቄ መልስ ትናገራለች። ቦኒም ተገርማ የምትናገረውን ታጣለች። ከዚያም ጥያቄውን በካልኩሌተር ካሰላች በኋላ ሜሪ ትክክል መሆኗን ስታይ ትገረማለች። ይህ በእንዲህ እንዳለ የትምህርት ቤቱ ዋና አስተዳዳሪ አዲሶቹን ተማሪዎች እንኳን ደህና መጣችሁ ለማለት ወደ ክፍላቸው ትመጣለች። ነገር ግን ትንሿ ሜሪ ትህትና በጎደለው መልኩ ታናግራታለች። እናም ልክ እንደ ጎረምሳ ታዋራታለች። ከዚያ ሜሪ ለትምህርት ቤቱ አስተዳዳሪ አጎቷ ፍራንክ ጋር እንድትደውልና ከዚህ ቦታ እንዲወስዳት እንድትነግረው ትነግራታለች። ከትንሽ ቆይታ በኋላ አጎቷ ፍራንክ ይመጣና ወደ ቤቱ ይወስዳታል። ቦኒም ልክ ፍራንክን እንዳየችው በየሳምንቱ አርብ ወደ መጠጥ ቤት እንደሚሄድ ታውቃለች። በተጨማሪም ስሜቱ የተጎዳ ሰው እንደሆነም ትረዳለች። በመቀጠል ፍራንክን ለማናገር ወደሱ ትሄድና እርስ በርስ ይተዋወቃሉ። ከዚያም ፍራንክ ስለ ሜሪ ባህሪ ይቅርታ ይጠይቃል። አክሎም የመጀመሪያ ቀኗ ስለሆነ ፈርታ ሊሆን እንደሚችል ይናገራል። ቦኒም ስለ ልጅቷ ባህሪ ልታናገረው እንደማትፈልግ ትነግረዋለች። ከዛም ሜሪ በጣም ጎበዝ እንደሆነች እንደሚሰማትና ከዕድሜዋ በላይ የሆኑ ከባድ ጥያቄዎች እንደምትመልስ ትነግረዋለች። ፍራንክም ከዚህ ቀደም ካምፕ ውስጥ ሂሳብን ያለ ካልኩሌተር ለማስላት ይጠቀሙበት የነበረውን ስልት ሜሪም እንደተማረች ይነግራታል። እሱም ቢሆን ይህን ዘዴ ገና የ8 ዓመት ልጅ ሳለ እንደተማረ በመንገር ብዙም እንዳትደነቅ ይጠይቃታል። በመቀጠል ፍራንክ ከሜሪ ጋር ወደ ቤት ይሄዳል። በነገራችን ላይ ፍራንክ ወደብ ላይ ጀልባዎችን የሚጠግን ባለሙያ ነው። ፍራንክ የሜሪ አስተማሪዎችም ሆኑ ተማሪዎቹ ሜሪን እንደማንኛውም ተራ ተማሪ እንዲቆጥሯት ስለሚፈልግ ችሎታዋን ለማንም እንዳታሳይ ስምምነት ነበራቸው። እናም ይህን ቃሏን ስላልጠበቀች ይነጋገራሉ። ከዚያም ሜሪ አጎቷ ፍራንክን ይቅርታ ትለዋለች። ትንሽ ቆይተውም በባህሩ ላይ አብረው በጀልባ ይጓዛሉ። ሜሪም ባህር ዳርቻው ላይ ከድመቷ ጋር ትጫወታለች። በመቀጠል ሜሪ በየቀኑ ወደ ትምህርት ቤት ትሄዳለች። እናም ከሌሎቹ ልጆች ጋር ጓደኛ ለመሆንና ለመግባባት ትሞክራለች። ዛሬ ደግሞ ሜሪ ፈተና አለባት። መምህሯ ቦኒም የፈተና ወረቀቶቹን ለተማሪዎቹ ትሰጣለች። ፈተናውን ሰጥታ እንደጨረሰች ብዙም ሳይቆይ ሜሪ ፈተናውን መጨረሷን ለመምህሯ ትነግራታለች። ቦኒ ግን ምንም አልተገረመችም። ከዚያም ቦኒ የሜሪን የችሎታ መጠን ለማወቅና እነዚህን ጥያቄዎች መስራት እንደምትችል ማወቅ ስለምትፈልግ የዩኒቨርሲቲ ተማሪዎችን ፈተና ትሰጣታለች። በሚገርም ሁኔታ ሜሪ ጥያቄዎቹን ያለምንም ችግር ትሰራቸዋለች። እናም በልበ ሙሉነት አስተማሪዋን ታያታለች። ከክፍለ ጊዜ በኋላ ቦኒ ስለ ሜሪ ቤተሰቦች ታጣራለች። እናም እናትየው ዳያን የተባለች በጣም ታዋቂ የሂሳብ ሊቅ መሆኗንና መላው ዓለም ሊሰራው ያልቻለውን የሂሳብ ጥያቄ በመስራቷ በዘርፉ ትልቅ ስም እንዳላት መረጃ ታገኛለች። ነገር ግን ባልታወቀ ምክንያት ራሷን አጥፍታ መሞቷንም ትደርስበታለች። ከዚያ በኋላ አጎቷ ፍራንክ ወስዶ አሳድጓታል። በመቀጠል ቦኒ ፍራንክ ወዳለበት መጠጥ ቤት ትሄዳለች። እዚያው ሲጠጣም ታገኘዋለች። ስለ ሜሪ እውነቱን ማወቅ እንደምትፈልግ በመናገር ሜሪ የሰራቸውን ፈተናም ታሳየዋለች። ፍራንክም ከረጅም ጊዜ በፊት ከሴት ጋር ቀጠሮ እንደነበረው ይገልጽላታል። ነገር ግን እህቱ ማለትም የሜሪ እናት የሆነ ነገር ልትነግረው ፈልጋ ነበር። እሱም ከቀጠሮ ሲመለስ እንደሚያወሩ ለእህቱ ነግሯት ይወጣል። ሆኖም ግን ወደ ቤት ሲመለስ ሜሪ ብቻዋን ሶፋ ላይ ተኝታ ያገኛታል። እህቱ ደግሞ መታጠቢያ ቤት ውስጥ ራሷን አጥፍታ እንደነበር ይነግራታል። አክሎም የሜሪ አባት ሜሪ ገና ትንሽ ልጅ ሳለች ቤተሰቡን ትቶ እንደሄደና ከዚያን ጊዜ ጀምሮም የሜሪ ባህሪ መቀየሩን ይነግራታል። ነገር ግን ቦኒ ሜሪ የእውነት ሊቅ እንደሆነች ትነግረዋለች። ፍራንክም ይህን እንደሚያውቅ ነገር ግን ሌሎች እንዲያውቁ እንደማይፈልግና እንደማንኛውም ተማሪ እንድትታይ እንደሚፈልግ ያስረዳታል።
በማግስቱም ሜሪ አውቶቡስ ውስጥ ሆና ይታያል። ሁሉም ተማሪዎችም ስለ እንስሳት የሰሩትን ፕሮጀክት ይዘዋል። ሁሉም ተማሪዎች የየራሳቸውን ዲዛይን ይዘው የተቀመጡ ሲሆን አንድ ልጅ ግን ገና ፕሮጀክቱን ይዞ ለመቀመጥ እየሄደ ነው። ከዚያም አንድ ተንኮለኛ ልጅ ይጥለውና ልጁ ወድቆ ፕሮጀክቱ ይሰበርበታል። ሜሪም ተናዳ ተንኮለኛውን ልጅ በትልቅ መጽሐፍ ፊቱን መታ ታደመዋለች። ከዛም ሜሪ ባደረገችው ነገር ምክንያት ፍራንክ ይጣራና ወደ ዋና አስተዳዳሪዋ ይሄዳል። ሴትዮዋ ሜሪ ልዩ ችሎታ እንዳላት እንደምታውቅና ወደ ኦክስ የልዩ ተሰጥኦ አካዳሚ ነፃ የትምህርት ዕድል ልትሰጣት እንደምትችል ትነግረዋለች። ፍራንክ ግን ቤተሰባቸው ከሂሳብ ትምህርት ቤቶች ጋር ብዙ ችግር እንደነበረባቸውና ሜሪም እንደ ቤተሰባቸው በድጋሚ በተመሳሳይ ሁኔታ እንድትሰቃይ እንደማይፈልግ ይነግራታል። አክሎም ነፃ የትምህርት ዕድል በሚለው ሐሳብ በፍጹም እንደማይስማማ ይነግራታል። በማግስቱ ሜሪ ስላደረገችው ነገር ሁሉንም ልጆች ይቅርታ ትጠይቃለች። ከዚያ በኋላም ማንንም እንደማትመታ ቃል ትገባለች። በመቀጠል ሙሉ የክፍሉ ተማሪዎች ፕሮጀክቱን ለተሰበረበት ልጅ እንዲያጨበጨቡ ታደርጋለች። እናም ከሁላቸው የተሻለ የሰራው እሱ መሆኑን ትናገራለች። ከዚያም ፍራንክ ወደ ቤት ይወስዳትና ለመጀመሪያ ጊዜ ከአያቷ ኤቭሊን ጋር ትገናኛለች። አያትየውም ውድ ላፕቶፕ በስጦታ መልክ ትሰጣትና ላፕቶፑ ላይም የሂሳብ መጽሐፍ እንዳለ ትነግራታለች። ሜሪ ግን መጽሐፉን ከረጅም ጊዜ በፊት እንዳነበበችውና አሁን ከፍተኛ ደረጃ ላይ እንደምትገኝ ትገልጻለች። ከትንሽ ቆይታ በኋላም ኤቭሊን ከፍራንክ ጋር ትሄዳለች። ፍራንክም ዋና አስተዳዳሪዋ እንደደወለችላትና እንድትመጣ እንዳረገቻት እንደሚያውቅ ይነግራታል። ከዚያም የልጅ ልጇን ለማየት ለምን 7 ዓመታትን እንደፈጀባት ይጠይቃታል። ኤቭሊንም ምክንያቷን ለሱ የምትናገርበት ትክክለኛው ጊዜና ቦታ እንዳልሆነ ትነግረዋለች። አክላም የሚኖሩበት ቦታ ለነሱ ተስማሚ እንዳልሆነ ታስረዳዋለች። ከዚያም ፍራንክ መልስ ስላልሰጣት ትሄዳለች። ፍራንክ ወደ ቤት ተመልሶ ሲገባ ሜሪ በአዲሱ ላፕቶፖ ላይ የሂሳብ መጽሐፍ ስታነብ ያገኛታል። ነገር ግን የሆነ ነገር ያስብና በድጋሚ ወደ ኤቭሊን ይሄዳል። ከዚያም እህቱ ዳያን ራሷን ስታጠፋ በጻፈችው ደብዳቤ ላይ ማንም ሰው ሜሪ ከአያቷ ጋር እንድትኖር መፍቀድ እንደሌለበትና ልጇ እንደ ማንኛውም ሰው እንድትኖር እንደምትፈልግ መጽሐፏን ይነግራታል። ኤቭሊን ግን ለሜሪ የቅንጦት ሕይወት ልትሰጣት እንደምትችል ታስረዳዋለች። ፍራንክም ንግግሯን ያስቆማትና ሕይወቷን በሂሳብ ሊቃውንት መካከል ሆና እንድትኖር እንደምትፈልግ እሱ ደግሞ ይህን እንደማይፈቅድ ይነግራታል። የዚህን ኤቭሊን በጣም ትጨነቅና በሜሪ ሕይወት ውስጥ ጥሩ ነገር እንዲያስብ ትጠይቀዋለች። አለበለዚያ ግን እሷን ለመውሰድ ክስ እንደምትመሰርትበት ትነግረዋለች። አንድ ቀን ፍራንክ ቤት ውስጥ ሥራ በመስራት ላይ ሳለ ሜሪ ሙሉ ጊዜዋን ሂሳብ ስታነብ ያገኛታል። ከዚያም ወደ ውጪ እንድትወጣ ይጠይቃታል። እሷ ግን ለማጥናት ስትል ቤቷ ውስጥ መቆየትን ትመርጣለች። ከዚህም የተነሳ ፍራንክ በግድ እንድትወጣ ያደርጋታል። ከትንሽ ጊዜያት በኋላ ኤቭሊን በፍራንክ ላይ ክስ መስርታ ይታያል። እናም የኤቭሊን ጠበቃ ሜሪ ከአጎቷ ጋር ምቹ ባልሆነ ቤት ውስጥ እንደምትኖር በመናገሩ የሚኖሩበት እስኪጣራ በሚል የፍርድ ቀኑ በቀጠሮ ይቀየራል። ከዚያም ፍራንክ ለአንድ ምሽት ሜሪ እንድትጠብቅለት ጎረቤቱ የሆነችው ሮቤርታን ይጠይቃታል። ሮቤርታ ማለት ለሜሪ ልክ እንደ እናቷ ስትሆን ታዳጊዋን በጣም ትወዳታለች። ይህ በእንዲህ እንዳለ ፍራንክ መጠጥ ቤት ውስጥ ሆኖ ከአስተማሪዋ ቦኒ ጋር ይገናኛሉ። እሷም የተመሰረተውን ክስ በመስማቷ እንዳዘነችና መጠጥ ቤት ውስጥ ልታገኘው እንደምትችል ገምታ እንደነበር ትነግረዋለች። ከዚያም አብረው ተቀምጠው ምሽቱን ሙሉ ያወራሉ። በመቀጠል ቦኒ በጣም የምትፈራው ምንድነው ብላ ትጠይቀዋለች። ፍራንክ ደግሞ ሜሪን ማጣት ሮቤርታ ቤት በመውጣቷም ትንሿ ሜሪን ይቆጣታል። አክሎም ስላሳፈረችው ይወቅሳትና በእሷ ምክንያት ለራሱ ጊዜ መስጠት አለመቻሉን ይነግራታል። ከዚህም የተነሳ ሜሪ እያለቀሰች ወደ ክፍሏ ትገባለች። ነገር ግን ብዙም ሳይቆይ ፍራንክ ስለተፈጠረው ነገር ይቅርታ ይጠይቃታል። ከዚያም ፍራንክ ከፍርድ ቤቱ ደብዳቤ ይደርሰዋል። በደብዳቤው ላይም ፍርድ ቤቱ ሜሪ ለ2 ቀናት ያህል ወደ አያቷ እንድትሄድ ጠይቆታል። በመቀጠል ሜሪ አያቷ ኤቭሊን ጋር ትሄዳለች። እናም አያትየው ለሜሪ የእናቷ የዲያንን ፎቶዎች ታሳያታለች። ይህ በእንዲህ እንዳለ ቦኒ ከፍራንክ ጋር ትነጋገራለች። እናም ባደረገችው ነገር ምክንያት ከስራዋ እንዳትባረር እንደምትፈራ ታስረዳዋለች። በማግስቱ ኤቭሊን ሜሪን ወደ ዩኒቨርሲቲ ተወስዳትና ከአንደኛው በስተቀር ባዶ የሆኑ በግድግዳ ላይ የተሰቀሉ የፎቶ ፍሬሞችን ታሳያታለች። እነዚህ የፎቶ ማስቀመጫዎች በታሪክ ከባድና አስቸጋሪ የሚባሉትን የሂሳብ ጥያቄዎች ለሚሰሩ ሰዎች የተዘጋጁ ናቸው። ከዚያም ከስሩ ዳያን የሚል ስም ያለበትን ናቪየር ስቶክስ የተባለውን ፍሬም ታሳያታለች። እናም በዳያን ስም የሆነበት ምክንያት መልሱን ልትሰራው ተቃርባ ስለነበር ሲሆን ነገር ግን ከመጨረሷ በፊት ሞታለች። ከዚያም ዳያን መልሱን ብትሰራው ኖሮ በፊዚክስና በሂሳብ ዘርፍ የኖቤል ሽልማት ትቀበል እንደነበር ትነግራታለች። ከዚህ ሁሉ በኋላ ሜሪ አንድ ቀን እዚህ ግድግዳ ላይ የእሷ ፎቶ በክብር እንደሚሰቀል ትናገራለች። ከዚያም ኤቭሊን ወደ አንድ የሂሳብ ሊቅ ተወስዳትና ከባድ ጥያቄ ለመስራት እንድትሞክር ታደርጋለች። ነገር ግን ሜሪ በጣም ስለተጨነቀች መልሱ እንዴት እንደሚሰራ አታውቅም። የዚህን የሂሳብ ሊቁ በፍጥነት እንድትሰራ በመንገር ሜሪን ግራ እያጋባት ስለነበር ኤቭሊን በጣም ትበሳጫለች።
ከዚያም ትተውት ይሄዳሉ። ነገር ግን በመንገድ ላይ ሳሉ ሜሪ ጥያቄው ላይ ስህተት እንዳለ ትናገራለች። ኤቭሊንም ሜሪን ይዛት ወደ ሂሳብ ሊቁ ትመለሳለች። ሜሪም ከተወሰነ ጊዜ በኋላ ጥያቄውን አስተካክላ የጥያቄውን መልስ ትሰራዋለች። የሂሳብ ሊቁና ኤቭሊንም በትንሿ ሜሪ ችሎታ ይገረማሉ። ከአያቷ ጋር የምትቆይበት ጊዜ እንዳበቃም ሜሪ ወደ ቤቷ ትሄዳለች። አጎቷ ፍራንክም ይቀበላታል። ከዚያም ሜሪ አያቷ ኤቭሊንን እንደወደደቻት ነገር ግን እንደ አለቃ ቁጥጥር ስለምታበዛ አብራት መኖር እንደማትፈልግ ለፍራንክ ተነግረዋለች። በመቀጠል ፍራንክ መቼም እንደማይተዋት ቃል ይገባላታል። በሁለተኛው የፍርድ ቤት ቀጠሮም የሜሪ የክስ መዝገብ ችሎት ይቀጥላል። ኤቭሊንም የሜሪን አባት ትጠራዋለች። ምንም እንኳን ልጁን አንድም ቀን አይቷት ባያውቅም ነገር ግን እንዳሳዳጊ መስሎ በችሎቱ ይቀርባል። የዚህንም የፍራንክ ጠበቃ አይቷትም ሆነ ስለሷ ጠይቆ እንደማያውቅና አሳዳጊዋ እንዳልሆነ ያረጋግጣል። በዚህም የተነሳ ፍርዱ ለፍራንክ ያደላል። በመቀጠል ፍራንክ ወደ ቤት እንደሄደ ፍርድ ቤት ውስጥ አባቷን እንዳገኘው ለትንሿ ሜሪ ይነግራታል። ሜሪም አባቷ ሊያያት ስላልመጣ ታለቅሳለች። ከዚያም ፍራንክ ሜሪንና ሮቤርታን ወደ ሆስፒታል ይወስዳቸዋል። በተጨማሪም ለሜሪ የሚያስደስት ነገር ሊያሳያት ፈልጓል። ነገር ግን ፍራንክ ምን ሊያሳያቸው እንደፈለገ ሳያውቁ ለሰዓታት እሱን ይጠብቃሉ። በመቀጠል ነፍሰ ጡር የሆነች ልጃቸው እስክትወልድ የሚጠባበቁ ቤተሰቦችን ለማየት እየጠበቀ እንደሆነ ይታያል። ልክ ልጅየው ስትወልድም በጣም ተደስተው ሁሉም ደስታቸውን በሆስፒታል ውስጥ ያከብራሉ። ከዚያም ፍራንክ ለሜሪ እሷ በተወለደችበት ቀንም የተፈጠረው የዚህ አይነቱ ደስታ እንደሆነ ይነግራታል። እናም ምሽቱን ሙሉ ልጅ የተወለደላቸውን ቤተሰቦች ደስታ እያዩ ያሳልፋሉ። ሜሪም ገና ትንሽ ልጅ በመሆኗ ደስታቸውን አብራ ታከብራለች። ከብዙ የፍርድ ቤት ቀጠሮች በኋላ የፍራንክ ጠበቃ ፍራንክን ያናግረዋል። በተጨማሪም አማራጭ ይሰጠዋል። ሜሪ በጥሩ አሳዳጊዎች እንድትወሰድ ለማደጎ ቤት ትሰጥ ይለዋል። ፍራንክም በዚህ በጣም ይጨነቅና ጠበቃውን እንዲረዳው ይጠይቀዋል። አክሎም ይህ ሐሳብ ሁለቱንም ወገኖች ለማርካት ተስማሚ መፍትሄ እንደሆነ ያስረዳዋል። ከዚያም ጠበቃው ኤቭሊን ሀብታም ስለሆነችና ለሜሪም የተሻለ ሕይወት መስጠት ስለምችል ዳኛው እሷ እንድታሸንፍ ሊያደርግ እንደሚችል በመንገር ያስጠነቅቀዋል። በመቀጠል ስለነገረው ነገር በደንብ እንዲያስብበት ለፍራንክ ይነግረውና ይሄዳል። በሚቀጥለው ቀን ፍራንክ ጠበቃው ባቀረበለት ሐሳብ ይስማማል እና ሜሪን ለማሳደግ የሚፈልጉትን የቤተሰቡን አባላት ለማግኘት ይሄዳል። ከዚያም ሜሪን ለመስጠት ይስማማል። በዚህ ምክንያትም ችሎቱ ያለማንም አሸናፊነትና ተሸናፊነት ይጠናቀቃል። ከዚያም ፍራንክ ሜሪን እያለቀሰች ወደ አዲሱ ቤቷ ይወስዳታል። ሜሪን ብቻዋን ትቷት እንዳይሄድ ትጠይቀዋለች። እሱም በወር አንዴ ከእሱና ሮቤርታ ጋር ጊዜ እንድታሳልፍ እንደሚወስዳት ከዚያም ልክ ስታድግ ከእሱ ጋር መኖርን መምረጥ እንደምችል ይነግራታል። እሷም እያለቀሰች ሁሌም ቢሆን ከእሷ ጋር ለመሆን ቃል እንደገባና አሁን ደግሞ ቃሉን እያጠፈ እንደሆነ ትነግረዋለች። ከዚያም ፍራንክ ሊያቅፋት ሲሞክር ሜሪ ግን እያለቀሰች ትመታዋለች። በመቀጠል ልክ ፍራንክ ሲሄድ ሜሪ ትቷት በመሄዱ ትጮኻለች። ከትንሽ ጊዜ በኋላም ቦኒ ፍራንክ ጋር ሄዳ ታረጋጋዋለች። እየሰራ ሳለም ያለማቋረጥ ስለ ሜሪ ያወራል። ሜሪ እንዴት እንዳሳደጋትም ይነግራትና አሁን አብራው ስላልሆነች በጣም ያዝናል። በወቅቱም ፍራንክ በጣም ስለተጨነቀ ቦኒን ትቷት ይሄዳል። በማግስቱም ቦኒ የሜሪን ድመት ለማደጎ ልትሰጥ እንደሆነ ማስታወቂያ ላይ ታያለች። እናም ማስታወቂያውን ፎቶ አንስታ ለፍራንክ ትልክለታለች። ፍራንክም ስራውን ትቶ ወደ እንስሳት መጠለያው ይሄዳል። እዛም የድመት አለርጂክ ያለበት ሰው ድመቷን ወደ መጠለያው እንዳመጣት ይደርስበታል። እናም ይህን ያረገችው ኤቭሊን መሆኗን ያረጋግጣል። ምክንያቱም አያትየው የድመት አለርጂክ ነበረባት። በእርግጠኝነት ሜሪን በማደጎ የወሰዷት ሰዎች የኤቭሊን ሰዎች መሆናቸውንም ይረዳል። በመቀጠል ፍራንክና ሮቤርታ ወደ ሰዎቹ ቤት ይሄዳሉ። እናም ሜሪ ከአያቷ ኤቭሊን ጋር እየኖረች እንደሆነ ይደርሱበታል። ፍራንክ ሜሪን አብራው እንድትሄድ ይጠይቃታል። ሜሪ ግን እምቢ ትለውና እየሮጠች ወደ ውጭ ትወጣለች። ፍራንክ ሜሪን ተከትሎ ከመውጣቱ በፊት ለኤቭሊን የማስታወሻ ደብተር ይሰጣታል። ይህ ማስታወሻ የተጻፈው በሜሪ እናት ሲሆን ኤቭሊን ልጇ ዳያን ከመሞቷ በፊት የናቪየር የሂሳብ ስሌትን ጨርሳው እንደነበር ታያለች። የዚህንም የሂሳቡን ጥያቄ መልስ ለማግኘት ስትል ሜሪን ለማሳደግ ያቀረበችው ክስ ውድቅ ይሆናል። በሌላ በኩል ውጪ ላይ ፍራንክ ሜሪን ያቅፋታል። እሷም ትቷት በመሄዱ ትመታዋለች። ነገር ግን ፍራንክ ይቅርታ ይጠይቃትና ዳግመኛ እንደማይተዋት ቃል ይገባላታል። ሜሪም እያለቀሰች ድመቷን እንደወሰዱባት ትነግረዋለች። ፍራንክ ግን ያረጋጋትና ድመቷ እሱ ጋር እንደሆነች ይነግራታል። ከዚያም ወደ ኤቭሊን ተመልሰው ይሄዱና ፍራንክ ለብቻው ያዋራታል። ኤቭሊንም እየዋሻት እንደሆነ ጠርጥራለች። በተጨማሪም ዳያን መልሱን ሰርታው ቢሆን ለዓለም ሁሉ ትናገር እንደነበር ትገልጻለች። ፍራንክም ዳያን ከመሞቷ በፊት ይህን ማስታወሻ ኤቭሊን ሳትሞት እንዳያሳትመው ነግራው እንደነበር ይነግራታል። ኤቭሊንም በዚህ ትደነግጥና ፍራንክ ማስታወሻውን ትቶላት ይሄዳል። ከዚያም ሜሪን ይዞ ወደ ቤቱ ይሄዳል። ምን ማስታወሻውን ትገልጠዋለች። በወረቀቶቹ ላይም የልጇን እንባ ትመለከታለች። ከዚያም ልጇ ራሷን ከማጥፋቷ በፊት
ጭንቀት ውስጥ እንድትገባ አርጋት ስለነበር ልቧ ተሰብሮ ማልቀስ ትጀምራለች። በተጨማሪም እያለቀሰች ልጇ ዳያን የናቪየር ስሌቱን እንደጨረሰችው ለሂሳብ ሊቁ ትነግረዋለች። ከብዙ ወራት በኋላ ሜሪ ገና በለጋ ዕድሜዋ የዩኒቨርሲቲ ተማሪ ትሆናለች። ከትምህርቷ በኋላም ፍራንክ መጥቶ ይወስዳታል። ከዚያም ወደ ሕፃናት መጫወቻ ስፍራ ይወስዳትና ልክ እንደ ሌሎቹ ልጆች ከጓደኞቿ ጋር እየተጫወተች ፊልሙ ያልቃል።